ነሸጠ ሀገሩ ቦረቀ ዳርቻው በልልታ ደመቀ ወለዓ እያለ ደለቀ የኑር ፍሬ ዘራ አድማሱ አበራ ፈልጋለሁ ስለው አዎ እንደነገርኩ ነው ወንድምህ ነው አለኝ። እሺ ለምን አንመረመርም ማለት የዲኤንኤ ምርመራ እኮ ያስፈልጋል ወንድም ብሎ ለመቀበል አልኩ። አይ ልጄ ከዲኤንኤ በላይ የሆነ ነገር ለምን አልነግርህም አለኝ። ምንድን ነው አባቴ ብዬ ስጠይቀው ላኢላሃ ኢላላህ እሱ ወንድም ነው። በላኢላሃ ኢላላህ የተሳሰረ ሁሉ ወንድማማቾች ናቸው። የመልካችሁ መመሳሰል የፊታችሁ መመሳሰል ይሄ ካላህ ሲሆን እናንተ ደግሞ በላኢላሃ ኢላላህ የተሳሰራችሁ ወንድማማቾች ናችሁ። ተጠያየቁ፣ ዝምድና እንዳታቋርጡ። በዱንያም በአኼራም ወንድም ነው። ሲከፋው የሚደርስልህ ሲከፋህ የሚደርስልህ፣ በደስታው የምትገኝ በደስታህ የሚገኝ። ስለዚህ ከዲኤንኤ በላይ የሆነው በላኢላሃ ኢላላህ የተሳሰረው ይበልጣልና ሰው መሆናችሁ በቂው ነው ብሎኛል አባቴ። ስለዚህ ሁላችሁም ዛሬ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋት አውርዱ። እናመሰግናለን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። በአንተና ቶፊቅ መካከል ላይ በጣም የመመሳሰል ነገር አለ። እንደውም መንታ ወንድም ነው፣ እንደውም አንተ ነው ቶፊቅ እያላችሁ ብዙዎቻችሁ አባትን መጠየቅ አለብህ ባላችሁ መሰረት አባቴን በስልክ አግኝቼው ነበረ። የእሱንም ቪዲዮዎች ፎቶዎችን አሳይቼው ነበረ። በእርግጥ መንታ አይደላችሁም፣ ግን አንተነህ ታላቅ ማብራሪያ ስለው ማብራሪያውን ነግሮኛል። እስኪ በሚቀጥለው ቪዲዮ ደግሞ ሰላለኝ ነገር በደንብ ነግራችኋለሁ።